ሰበር ከባድ የተባለው ውሳኔ በቲክቶከር መንሱር ላይ ዛሬ ፍርድ ቤትን ወስኗል። ዛሬ እንደወጣ መረጃ ሆነ ማለት ነው በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የልዩ ወንጀል ችሎት በእነ አርቲስት ሰራዊት ፍቅሬ የክስ መዝገብ ተካተው ክስ በቀረበባቸው ቲክቶከሮችና እንዲሁም ደግሞ አርቲስቶች ጉዳይ ላይ ዛሬ ረፋድ ላይ በዋለው ችሎት ማለት ነው የቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅ ማድረጉን ገልጿል። ታዲያ ዘሀበሻ እንደገለጸው ከሆነ በዛሬው የችሎት ውሎ በዚህ የክስ መዝገብ የተካተቱት ሌሎች 6 ተከሳሾች ቀደም ሲል ማለት ነው ፍርድ ቤቱ በፈቀደላቸው የ400 ሺና እንዲሁም ደግሞ የ500 ሺህ ብር ዋስትና መሰረትን ከውጭ ሆነው የቀረቡ ሲሆን ማለት ነው ቲክቶከር መንሱር ጀማል ግን በማረሚያ ቤት ሆኖ ፍርድ ቤት ቀርቧል። ታዲያ ፍርድ ቤቱም ቀደም ባለው ቀጠሮ የሌሎችን ተከሳሾች ዋስትና ሲፈቅድ ማለት ነው በመንሱር ጀማል የዋስትና መብት ላይ ግን ክርክር ሰምቶ ውሳኔ ለመስጠት ለዛሬ ግንቦት 10 ቀን 2000 ተለዋጭ ቀጠሮ ወጥቶ የነበረ መሆኑ እንግዲህ ከዚህ ቀደም ተገልጾም ነበር። ታዲያ በዋስትና ክርክሩ ላይም አቃቤ ሕግም ጥብቅ መቃወሚያ ያቀረበ ሲሆን ማለት ነው ተከሳሽ በዋስ ቢወጣም ተመሳሳይ ወንጀል ሊፈጽም ይችላል እንዲሁም ደግሞ ቀደም ሲል በቁጥጥር ስር ሲውልም በመሻሽ ከፍተኛ ፍለጋ የተደረገበት በመሆኑ የዋስትና መብቱ ሊነፈግ ይገባል በማለትም እንግዲህ አሳስቦም ነበር። ታዲያ ችሎቱም የአቃቤ ሕግ መቃወሚያ እንዲሁም ደግሞ የተከሳሽ ጠበቆች ያቀረቡትን የጽሁፍ ምላሽ ከመረመረ በኋላ የአቃቤ ሕግን ስጋትና እንዲሁም ደግሞ መከራከሪያ ሐሳብ አባባለው ብሎ በመቀበል ማለት ነው የቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅም አድርጓል። በመሆኑም ተከሳሽ ጉዳዩ በማረሚያ ቤት ሆኖም እንዲከታተል ትዕዛዝም ተላልፏል። አዳዲስ መረጃዎች ፎሎ ማድረጋችሁን አትርሱ። መልካም ምሽት።